የኢሞ ተጠቃሚ ከሆናችሁ ኢሞአችሁ ላይ አሁኑኑ ማስተካከል ያለባችሁ አራት እጅግ በጣም ጠቃሚና ወሳኝ ሴቲንጎች ላሳያችሁ። ላይክ፣ ሼር፣ ፎሎ እንዳትረሱ። ወደ ፕሮሰሱ። አንደኛ ኢሞአችሁን ትከፍታላችሁ። በመቀጠል ከላይ ፕሮፋይል ፒክቸራችሁን ትጫናላችሁ። በመቀጠል ሴኩሪቲ ኤንድ ፕራይቬሲ የሚለው ውስጥ ትገባላችሁ። በመቀጠል ትንሽ ወደ ላይ ሳብ ታረጉትና ፕራይቬሲ ከሚለው ስር ውስጥ ኮል የሚለውን ትመርጣላችሁ። ልክ እንደዚህ ያመጣላችኋል። በኢሞአችሁ ማን እንዲደውልላችሁ የምትመርጡበት ቦታ ሲሆን ኤቭሪዋን ላይ ወይም የመጀመሪያው ላይ ካረጋችሁት ሁሉም ሰው በኢሞአችሁ እንዲደውልላችሁ ፍቃድ ሰጥታችኋል ማለት ነው። ሁለተኛው ማይ ኮንታክት ላይ ካረጋችሁ ጓደኞቻችሁ ብቻ እናንተ ጓደኝነታቸውን የተቀበላችኋቸውን ሰዎች ብቻ ማለት ነው። ሌላኛው ካስተም የሚለው ውስጥ በመግባት እንዲደውልላቸው የምትፈልጓቸው ወይም ደግሞ እንዳይደውሉላቸው የምትፈልጓቸው ሰዎች እንደ ፍላጎታችሁ የምትመርጡበት ቦታ ሲሆን እዚህ ውስጥ ገብታችሁ ትመርጡ በጣም አሪፍ ነው ማለት ነው። ኖበዲ ላይ ካረጋችሁት ማንም ሰው እንዳይደውልላችሁ የምትዘጉበት ቦታ ነው። ተጠቀሙበት። ሁለተኛ አሁንም ኢሞአችሁን ትከፍታላችሁ። በመቀጠል ከላይ ፕሮፋይል ፒክቸራችሁን ትጫናላችሁ። በመቀጠል ሴኩሪቲ ኤንድ ፕራይቬሲ የሚለው ውስጥ ትገቡና ወደ ላይ ሳብ ታረጉታላችሁ። በመቀጠል ኦንላይን ስታተስ ኤንድ ላስት ሲን የሚለው ውስጥ ትገባላችሁ። ልክ እንደዚህ ያመጣላችኋል። እዚህ ጋር የምታገኙት ኢሞ ገብታችሁ በምትጠቀሙ ሰዓት ኦንላይን መኖራችሁን ማንም እንዳያችሁ የምትዘጉበት ቦታ ሲሆን በተጨማሪም ወደ ኢሞ መቼ ገብታችሁ እንደወጣችሁ ሰዓቱን ማንም ሰው እንዳያውቅ የምትዘጉበት ቦታ ነው። እንደምታዩት አራት አይነት ምርጫዎችን ያመጣላችኋል። የመጀመሪያው ኤቭሪዋን ሲሆን ኤቭሪዋን ላይ ካረጋችሁት ማንም ሰው ኦንላይን ስትሆኑ ወይም ከኢሞ መቼ ገብታችሁ እንደወጣችሁት በቀላሉ ማወቅ ይችላል። እዚህ ላይ ካረጋችሁት ማይ ኮንታክት ላይ ካረጋችሁት ጓደኞቻችሁ ብቻ ማየት ይችላሉ። ከስተም ላይ ካረጋችሁት ደግሞ እናንተ የምትመርጧቸው ሰዎች ብቻ ያያሉ። ኖበዲ ላይ ካረጋችሁት ማንም ሰው ኦንላይን መኖራችሁ ወይም ኢሞ ላይ መቼ ገብታችሁ እንደወጣችሁ ማወቅ አይችልም ማለት ነው። የመጨረሻው ላይ ካረጋችሁት ይመቻችሁ፣ ተጠቀሙበት። ሶስተኛ በኢሞ የተላከላችሁን ሜሴጅ እንደፈለጋችሁ አይታችሁ አንብባችሁ የላከላችሁ ሰው ግን ማየታችሁን እንዳያውቅ ከፈለጋችሁ ኢሞአችሁን ትከፍታላችሁ። በመቀጠል ከላይ ፕሮፋይል ፒክቸራችሁን ትጫናላችሁ። በመቀጠል ሴኩሪቲ ኤንድ ፕራይቬሲ የሚለው ውስጥ ትገቡና ወደ ላይ ሳብ ታረጉታላችሁ። በመቀጠል ሪድ ሪሴፕትስ የሚል አለ፣ ትከፍቱታላችሁ። ልክ እንደዚህ ሲያመጣላችሁ ኖበዲ ላይ ታረጉታላችሁ። ማንም ሰው ሜሴጁን ብታነቡት ማወቅ አይችልም ማለት ነው። ይመቻችሁ። አራተኛ አሁንም ኢሞአችሁን ትከፍታላችሁ። በመቀጠል ከላይ ፕሮፋይል ፒክቸራችሁን ትመርጣላችሁ። በመቀጠል ሴኩሪቲ ኤንድ ፕራይቬሲ የሚለው ውስጥ ከገባችሁ በኋላ ወደ ላይ ሳብ ታረጉታላችሁ። በመቀጠል ግሩፕ የሚል ነገር ይመጣላችኋል፣ ትከፍቱታላችሁ። ልክ እንደዚህ ያመጣላችኋል። የተለያዩ ግሩፖች ላይ ያለ እናንተ ፍቃድ ወይም እናንተን ሳያስፈቅዱ ያስገቧችኋል። ይህንን መከልከል ወይም ማስቆም የምትችሉበት ቦታ ሲሆን ኤቭሪዋን ላይ ካረጋችሁት ማንም ሰው እንደፈለገ የትኛውም ግሩፕ ላይ ያስገባችኋል። ማይ ኮንታክት ካረጋችሁት ጓደኞቻችሁ ብቻ ያስገባችኋል። ካስተም ላይ ካረጋችሁት የምትፈልጉት ሰው ብቻ መርጣችሁ ያ ሰው ብቻ ነው ግሩፕ ላይ የሚያስገባችሁ ማለት ነው።